እንደገና እዚህ በጣም በጥሩ ብዙ ምሮች አሉ ቴክኖሎጂን በልማት ይሄ መጠቀም የሚችለው መደረግ ተቻለ ብቻ ነው የሚል ሐሳብ ይዛል እና ከፋው ጋር ተያይዞ ለምሳሌ ቴሌኮም ላስት ይር ወደ 60 በዚህ ዓመት ከመቶ በላይ ሚሊዮን ብር ሲባል ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 8 አካባቢ ኢንጂነሮች አሉ ትልቅ የኢንጂነር ስብስብ ያለው አሁን ኃይል ጨመር ነው በጥቂት ዓመታት ወልታ ውስጥ 2000 ደርሰናል ብለን እየሰራን ነው ስለዚህ የእናንተ ተቋም ነው ለመጠቀም ስለተዘጋጀ ድረስ እነዚህ ልጆችን ሐሳብ ካላችሁ ሐሳባችሁን ውስጥ እንደግባት እንጠቀምበታለን የዛሬ 3 ዓመት አብይ ጋር መጀመሪያ ሳውዝ አፍሪካ ስንገናኝ የነበራቸው በጣም ከባድ ፍላጎትና ስሜት ይታየኛል መስራት ይፈልጉ ነበር ከተለያዩ ሀገሮች ያገኙትን ልምድ ኢትዮጵያ ውስጥ በስራ ማሳየት ይፈልጉ ነበር የሚጠይቁት ነገር የተመቻቸ ሁኔታ ብቻ ነው ነበር እና ያኔ ምን ሊሰሩ እንደሚችሉ በአጠቃላይ ገምት ነበር ይሄን ያክል ግን አልገምትም ነበር ያልነበረ አዳዲስ ብዙ ነገር ተፈጥሯል በበኩሌ በጣም ደስተኛ ነኝ ያው ወጣቶቹ መድረኩን ለመድረኩ የሚመጥን ብቃት ለመሸከም እየተዘጋጃችሁ እንደሆነ ያሳይ ነው ያው በዚህ ደረጃ መዘጋጀታችሁ ለሁላችንም ኩራት ነው በርቱ ወደፊት ጉዟችሁ የተሳካ እንዲሆን በኮሚኒኬሽን ጉዳዮች በፍጹም በአደጋ አመራር ስም ይገልጻል በአጭር ጊዜ ብዙ ነገር ዴሊቨር ማድረግ እንደሚቻል በተለይ ለወጣቱ አቅጣጫ ኃላፊነት ሰጥተን ማድረግ ታሰማራው እዚህ ስሪት ነው የሁሉ ስራ ሰጥተን እንደምትባል በርፎር በአጭር ጊዜ ብዙ ስራ መስራት እንደሚቻል ነው የምታደርገው ሁለተኛ ይሄ አውዛኞቹ ወጣቶች መሆናቸው ስታያቸው ተስፋ